ክብርህን በማየት እጠግባለሁ። አይተውት የሚያጠግብ እንጀራ በምድር ላይ የለም። በእርግጥ እንደ አባባል የሚያጠግብ እንጀራ በአይን ማለት ነው አይደል? ምጣዱ ላይ እንኳን ለመብላት ለሰነፍ ሴት ከሆነ ለማውጣትም ያስቸግራል። ቆራርሳ ነው የምታወጣው ስለሚያቃጥላት። አይተውት የሚያጠግብ ግን እግዚአብሔር ነው። ስለዚህ አብርሃም እንደተመለከተ እኛ ቀና ብለን መመልከት ይገባል። ወደ ሰው ብትመለከቱ ተስፋ የሚያስቆርጥ ነገር ታያላችሁ። ወደ ምድር ብትመለከቱ የለመዳችሁት የረገጣችሁትን አፈር ታያላችሁ። ወደ እግዚአብሔር ግን ብትመለከቱ ተስፋ የምታደርጉት ነገር ልባችሁን የሚሞላ ነገር ታያላችሁና ወደ እግዚአብሔር መመልከት ይገባናል። አብርሃም ዓይኑን ቀና አደረገ። ማንን አየ? እግዚአብሔርን አየ። ቀና ብንል እግዚአብሔር እናያለን ማለት ነው። ቀና ብንል ማለት በመንፈሳዊ ሕይወት ከፍ ከፍ ብንል ማለት ነው። ሕሊናችሁን ከፍ አድርጉ ክርስቲያኖች። ከምድር አውጡት፣ ወደ ሰማይ መላክ ይገባናል። ሕሊናችንን ልቡናችንን ወደ እግዚአብሔር ዙፋን ማቅረብ ይገባል። ስንጸልይ ምንጊዜም ቢሆን ልቡናችንን በእግዚአብሔር ዙፋን አጠገብ አቁመን መሆን ይገባናል። ስንጸልይ ምንጊዜም ቢሆን እግዚአብሔርን በመመልከት ሊሆን ይገባል። ወደ እግዚአብሔር ተመለከተ። ሲያይ ሶስት ሰዎች ተመለከተ ነው የሚለው። ስንት ሰዎች? ሶስት ሰዎች አየ። ወሮታ አብርሃም ለተቀብሎቶም እሞት ሃይማኖት ከድንኳኑ ደጃፍ ተነስቶ ሊቀበላቸው ፈጥኖ ሄደ። መፍቀር የሰብነቱን ያጠይቃል። ምክንያቱም አልዘገየም። ባያቸው ጊዜ ፈጥኖ ሊቀበላቸው ወጣ ይላል። ወደ እሱ መጥተው አሳርፈን አላሉትም። ባያቸው ጊዜ ራሱ ወዶ ፈቅዶ ሊቀበላቸው ፈጥኖ መሄዱን ቅዱስ መጽሐፍ ይነግረናል። ይህም የሚያሳየው አብርሃም መፍቀር የሰብ መሆኑን ያጠይቃል። ወገኖች አብርሃም ያየው ሶስት ሰዎችን ነው። ስንት ሰዎችን? ግን እግዚአብሔር እንደተገለጠለት ቅዱስ መጽሐፍ ይነግረናል። እግዚአብሔርን ለአብርሃም ተገለጠለት ብሎ ስለሚነግረን እግዚአብሔር ለአብርሃም የተገለጠለት በሰው አምሳል። ይህም የሚያሳየው እግዚአብሔር ወደ ሰው ሲመጣ ሰው ሊያየው በሚችለው መልኩ እንደሚገለጥ ያሳየናል። የምንችለውን መገለጥ ነው የሚያሳየው እግዚአብሔር ማለት ነው። በምንችለው ልክ እንድናውቀው፣ እንድናየው፣ እንድንመረምረው ነው የሚያደርገው እግዚአብሔር እንጂ እግዚአብሔርማ ሰውን ይመስል ዘንድ እንደምን ይቻላል? በእውነት ሰው የሚለካ የሚወሰን የሚሰፈር አካል ያለው ነው። እግዚአብሔር ግን አይለካም፣ አይሰፈርም፣ አይመጠንም። ሰው ፊትና ጀርባ ያለው ነው። እግዚአብሔር ግን ይህ ጀርባው ነው ይሄ ፊቱ ነው የማይሉት በሁሉም ስፍራ የሚገኝ ነው። በሰው ይለካ ዘንድ እንደምን ይቻላል? ነገር ግን አብርሃም ያገኘው ዘንድ ስለፈለገ ለአብርሃም ሊገኝለት ስለፈለገ እግዚአብሔር በሶስት ሰዎች አምሳል ወደሱ ቀረበለት፣ መጣለት። አብርሃምም ሰውን በመውደዱ ምክንያት እግዚአብሔርን አገኘው ማለት ነው። ወገኖች እግዚአብሔርን ማግኘት የሚችል ሰውን መውደድ የሚቻለው ሰውን የማይወድ ሰው እግዚአብሔርን ሊያገኘው በእውነት አይቻለውም። ምክንያቱም ሰውን መውደድ እግዚአብሔርን ለመውደድ ማረጋገጫ ስለሆነ ነው። እግዚአብሔርን የሚወዱ ሁሉ ሰውን ይወዳሉ። እግዚአብሔርን ማግኘት የሚፈልጉ ሰዎች ሁሉ ከሰው ጋር በሰላምና በፍቅር ይኖራሉ። አብርሃም ሰውን ምን ያህል እንደሚወድ ልብ በሉ ክርስቲያኖች። እግዚአብሔርን ልታገኘው ከወደድክ ወንድምን ልትወድ ይገባል። እግዚአብሔርን ማየት የሚሻ ልብ ካለን ሰውን ማየት ሊያስጠላን በፍጹም አይገባም። ሰውን ማየት እግዚአብሔርን ወደ ማየት የሚያደርስ ስለሆነ ነው። ሰውን መውደድ እግዚአብሔርን ለማግኘት የሚያበቃ መሰላል ስለሆነ ነው። ሰው ወደ እግዚአብሔር ያቀርባል ወገኖች። በእርግጥ ሰው ከእግዚአብሔርም ይለያል። ከእግዚአብሔር የለዩአቸው ሰዎችን ከእግዚአብሔር የለዩበት ጊዜ ስላለ ነው። መናፍቃኑ ሰው ትምህርት አስተምረው ክፉ ትምህርት አስተምረው ሰው ከእግዚአብሔር ይለዩታልና ከእግዚአብሔር ጉባኤ ያወጡታልና ሰው ከእግዚአብሔር ሰው ሊለይ ይችላል። ነገር ግን ሰውን መውደድ ደግሞ አስተካክሎ ለዛው አብርሃም ሶስት ሰዎች አየ እንጂ
ገሌ ገሌ የማይላቸው የማይዘመዳቸው እንደሆኑ እናውቃለን። ሰውን መውደድ ዝምድናውን፣ ሰፈሩን፣ ጎጡን ተመልክቶ አይደለም። የሚያጸድቀው መውደድ ሰውን በሰውነቱ መውደድ ነው። አብርሃም ያያቸው ከሩቅ ያገኛቸውና ሊቀበላቸው የወጣ ሰዎች የሚያውቃቸው ሰዎች አልነበሩም። ምክንያቱም መጽሐፍ ወሬ ሰለስተ ሄደው ነው የሚለው፣ 3 ሰዎች አየንም፣ የሚያውቃቸው ግን አልነበሩም። ለዚህም ነው በስማቸው ያልጠራቸው። ከዚያስ አክብሮቱን ደግሞ ተመልከቱት። ወሰገደ በቅድሜሆሙ ነው የሚለው፣ በፊታቸው ሰገደ ነው። ሊቀበላቸው ፈጥኖ መሄዱ አንድ ነገር ነው። ወድቆ እጅ መንሳቱ ደግሞ ሌላ ነገር ነው። ሰውን ማክበር እግዚአብሔርን ለማክበር ማረጋገጫ ስለሆነ ነው ወገኖች። ሰውን መናቅ ከእግዚአብሔር ጸጋ ይለያል፣ ከእግዚአብሔር አንድነት ይለያል። ሰውን ማክበር ይገባናል። ሰውን ረግጦ መጥቶ ለእግዚአብሔር ቢያነጥፉ ቢጎዘጉዙ ምን ይጠቅማል? በእውነት ሰውን ረግጦ መጥቶ ሰውን ሰድቦ አንቋሾ መጥቶ እግዚአብሔርን ማመስገን ምን ጥቅም አለው? ሰውን ገድሎ እግዚአብሔርን ማክበር አልየ ለከ ንጉሴ ወአምላኬ ብሎ መጸለይ ምን ጥቅም አለው? ምንም ጥቅም የለው። ሰውን ማክበር እግዚአብሔርን ከማክበር ይቀድማል ወገኖች። እግዚአብሔርን ማክበር ሰውን በማክበር ይገለጣልና አብርሃም ያደረገው ይህንን ነው። በመጀመሪያ ወድቆ ሰገደ፣ እጅ ነሳ ማለት ነው። ይህንን አድርጎ ነው ወደ ቤቱ ይገቡ ዘንድ የጋበዛቸው። አስቀድሞ እጅ መንሻውን ካቀረበ በኋላ ጋሷ ጋይስቴ ብሎ ጠየቃቸው። ወደ ቤቴ ግቡልኝ፣ እረፉልኝ፣ ቁራሽ እንጀራ ላምጣላችሁ፣ ጥቂት ውሃም እናምጣና እግራችሁን ትታጠባላችሁ፣ ቁራሽ እንጀራ እናመጣለን ትበላላችሁ አላቸው ይላል። ይህንን ብሎ ሊያቀርብላቸው ያሰበውን ነገር ሁሉ አቀረበ። ከዚያ በኋላ ወደ ወደዳችሁ ትሄዳላችሁ ብሎ አስቀድሞ ወደ ቤቱ እንዲገቡ ፈቃዳቸውን የጠየቀው ማለት ነው። እግዚአብሔር ቤተሰቦች፣ እግዚአብሔር ወደ አብርሃም የመጣው አብርሃምን ሊባርክ እንደሆነ ይታወቃል። አብርሃምን ተዘጋጅቶ ይጠብቃል። እግዚአብሔርም ወደ አብርሃም ይመጣል። እግዚአብሔር ወደ አብርሃም ቤት የመጣው አብርሃምን ከዚህ በፊት በራእይ ተገልጦለት ያውቃል። ዘፍጥረት 12 ጀምራችሁ እስከ 17 ያለውን ስትመለከቱት በተለይ 15ን 16ንና 17ን ስትመለከቷቸው እግዚአብሔር ለአብርሃም በተራራዎች ላይ ይገለጥለት እንደነበረና መስዋዕት እንዲያቀርብለት እንዳዘዘው ይነግረናል። በዚህ ሰዓት ደግሞ ወደ ቤቱ እንደመጣ ነው የሚነግረን። ልብ በሉ ክርስቲያኖች፣ ያው በዚህ መልክ አይደለም እስካሁን የተገለጠለት። እግዚአብሔር ድምፁን ሰምቶታል እንጂ አብርሃም መልኩን አላየውም ነበር። አሁን ግን የሚታይ ሆኖ ወደ አብርሃም ይመጣለታል እግዚአብሔር። ለምን ካላችሁ አሁን አብርሃም ዝግጅቱን አጠናቋል። እግዚአብሔርን አብርሃምን የሚባርክበት ቀኑ ደርሷል። የሰጠውን ተስፋ የሚፈጽምበት ጊዜው ቀርቧል። 1 ዓመት ብቻ ይቀረዋል። ምክንያቱም አብርሃም 99 ዓመት ሞልቶት ስለነበረ ነው። ስንት ዓመት? የአብርሃም የመባረክ ዓመቱ 100 ዓመት ናት። ስለዚህ ያቺ ቀን እስክትደርስ እግዚአብሔር ጠብቆት ነበር። አብርሃምን በየጊዜው ዝግጅቱን እየጨረሰ ነበረ። የመጨረሻው ዝግጅቱ ግዝረት ነው። ቁልፈተ ሥጋውን ማስወገድ ነው። እሱም እንደ ነውር ይቆጠራል። ነውርን እንደ ማስወገድ ይቆጠራል። እስራኤል በጌልጌላ በተገረዙ ጊዜ ነውራችሁን ከእናንተ አንከባልያለሁ ብሎ በኢያሱ መጽሐፍ ላይ ተጽፎ እንደምናነበው የአብርሃም ግዝረተ ሥጋው ወይም ቁልፈተ ሥጋው መወገዱ ግዝረተ ሥጋን መፈጸሙ መርገም እንደተወገደለትና እርግማን ነውር እንደራቀለት ያመለክታል፣ ያጠይቃል። እግዚአብሔር ወደ አብርሃም የመጣው አብርሃምን አዘጋጅቶ ከጨረሰ በኋላ ነውሩን ካስወገደለት በኋላ ወደ ቤቱ ሊገባ መጣ። አብርሃም ሳይገዘር ከነቁልፈቱ የወለዳቸው ተባርከውለታል። ነገር ግን የእግዚአብሔር አባት ለመሆን የኢየሱስ ክርስቶስ የዘር ሐረግ የሚቆጠርላቸው ከቤታቸው ክርስቶስ የሚወለድላቸው አይደሉም። ከዚያ በፊት የወለደው እስማኤልና ሌሎች ለአብርሃም የተወለዱለት ሁሉ ምንም እንኳን እንደ ያዕቆብ በ12 ነገር የተባረኩ ቢሆኑ ለብዙ አሕዛብ አባት ለመሆን በቅተዋል እንጂ ለክርስቶስ በዘርህ የምድር አሕዛብ ይባረካሉ
ተብሎ ተስፋ የተነገረበት ሱባኤ የተቆጠረለት ያ ባለ ተስፋ ዘር ክርስቶስ ከነሱ ወገን ይወለድ ዘንድ እግዚአብሔር አልፈቀደም። ለምን? ያልተገዘረ ሰው ወይም ካልተገዘረው ከአብርሃም ይወለድ ዘንድ ክርስቶስ አልፈቀደም። ለዚህ ነው አብርሃም እስኪገዘር ድረስ ክርስቶስ ከአብርሃም አልተወለደም። ያ ማለት ይስሐቅ ማለት ነው ወገኖች። የመጀመሪያው ክርስቶስ ይስሐቅ ስለሆነ ነው። በይስሐቅ ነው ክርስቶስን የገለጠው ያሳየው። እውነተኛው ምሳሌ ሆኖ የተገኘው መስዋዕትነቱን፣ ልጅነቱን፣ ባለርስትነቱን፣ ባለተስፋነቱን ያሳየ ብቸኛ ልጅ ይስሐቅ ነው። ስለዚህም በይስሐቅ ክርስቶስ የተገለጠው አብርሃም ግዝረት ከተፈጸመለት በኋላ ነው። ከነውረኛው ከአብርሃም ይወለድ ዘንድ እግዚአብሔር አልፈቀደም። ግዝረት እስኪፈጸምለት ቁልፈተ ሥጋው እስኪወገድለት ድረስ እግዚአብሔር ይስሐቅን ከአብርሃም እንዲወለድ አላደረገም። ለዚህ ነው ተስፋው የዘገየ ወገኖቼ፣ ቁልፈት እስኪወገድለት ያ ማለት ሸለፈቱን እስኪያስወግድ ድረስ አብርሃም እግዚአብሔር ለአብርሃም የተስፋውን ዘር አልሰጠውም ነበር። ተስፋው ኦሪት ዘፍጥረት ምዕራፍ 12 ቁጥር 2 ላይ ይጀምራል። በዘርህ የምድር አሕዛብ ይባረካሉ ተብሎ እስኪ በሉት። እየሰማችሁ እንደሆነም ለማረጋገጥ ነው። እስኪ በሉት በዘርህ እስኪ በሉት በዘርህ የምድር አሕዛብ ይባረካሉ። ይሄ የተስፋ ዘር ይስሐቅ ነው፣ በኋላም ክርስቶስ ነው። ሐዋርያው ቅዱስ ጳውሎስ በገላትያ ምዕራፍ 4 ላይ ደግሞ በሚገባ ሲያብራራው ታገኙታላችሁ። ይቤሎ ለዘርከ ለአዝረኪከ ከመ ዘለብዘዋል አላ ይቤሎ ለዘርከ ለዘሮችን አላለም ለዘርን ያለው ዘሩ ማን ስለሆነ ለጊዜው ይስሐቅ፣ ፍጻሜው ግን ዘር የተባለው ማን ስለሆነ ነው? ክርስቶስ ስለሆነ ነው። ክርስቶስ ከአብርሃም የተወለደው ከቁልፈት መወገድ በኋላ ነው። አብርሃም ሸለፈቱን ሲያስወግድ የአብርሃም ዝግጅት አበቃ ማለት አለቀ። ከዚህ በላይ አብርሃም ፍጹም ሆኖ እግዚአብሔርን ሊያገለግለው አይችልም እና ፍጹምነት ሲገኝበት የሚገርም ነው። አብርሃም የ99 ዓመት ሰው ሆኖ ሳለ እንደ 8 ቀን ብላቴና የ8 ቀን ሕፃን ይገዘር ቢባል አብርሃም ግን አብዝቶ ጽድቅን ፈጸማት። ልብ በሉ። ከአንተ ወገን ከአንተ የሚወለድ ወንድ ሁሉ ይገዘር ነው ያለው። ከማን የሚወለድ ንገሩ? ከማን የሚወለድ? ከአብርሃም የሚወለድ ነው የተባለው። አንተ ተገዘር አላለው። ከአንተ የሚወለድ ነበር ያለው። ከአንተ የሚወለድ ይገዘር ቢለው ቅሉ አብርሃም ግን ራሱ ተገዘረ። መጀመሪያ ሳይገዘር ቢወልዳቸው እነሱ እንዴት ይገዘራሉ? የ8 ቀን ብላቴና ወይም በ8ኛው ቀን ይገዘሩ ብሎ እግዚአብሔር ቃል ቢገባለት ኦሪት ዘፍጥረት ምዕራፍ 17 ቁጥር 10 ላይ ያለ ቃል ነው የምነግራችሁ። በ8ኛው ቀን ይገዘሩ ብሎ እግዚአብሔር ቢያዝዘው አብርሃም ግን በ99 ዓመቱ ተገዘረ። ልብ በሉ። የ8 ቀን ይገዘር ቢለው በ99 ዓመቱ፣ ከአንተ የሚወለድ ይገዘር ቢለው እሱ ራሱ ተገዝሮ አብርሃም ትሩፋትን አሳየ። ሕገ ወንጌል በአብርሃም ተጀመረች የምንለው ለዚህ ነው። ልብ በሉ ክርስቲያኖች። ምክንያቱም ኦሪት ብትሆን ሕገ ርት ናት፣ ወንጌል ግን ሕገ ትሩፋት ናት። አብርሃም አሁን የፈጸመው ርት አይደለም፣ ትሩፋት ነው የፈጸመው። እስኪ በሉ ርት በሉ፣ ትሩፋት በሉ። ርት ማለት ኦሪት ናት። ርት ማለት ብድርን በብድር መመለስ ነው። ዓይን ላጠፋ ምኑም ማጥፋት፣ ጥርስ ቢሰበር ምኑም መስበር፣ የፊት ጥርሱን ቢሰበር የፊት ጥርሱ ነው የሚሰበር። ይሄ ሕገ ርት ይባላል። ሕገ ትሩፋት የሚባለው ግን ቢገድልህ አትስደበው ማለት ነው። ቢገድልህ እንኳን ምን አትበለው? አትስደበው። እንኳን ልትገድለው ምን አትበለው? አትስደበው። እንኳን ልታመነዝር ከሴት ጋር ልትተኛ አትመኛት። በልብህን ከተመኛት ምን ብላ አመንዝራ ማለት ነው። ይሄ ትሩፋት ይባላል ማለት ነው። አብርሃም ትሩፋትን የፈጸመውና ሕገ ወንጌል በአብርሃም ዘመን ታይታለች የሚባልበት አንዱ ምክንያት እሱ። ወደዚህ ልምጣና ላሳጥረው በአጭሩ ለማየት ያክል አብርሃም ዝግጅቱን ሲጨርስ ይስሐቅ ከእሱ ተወለደ ማለት ያንን መፈጸሙን ትእዛዛትን ፍጹም አድርጎ መጨረሱን ለመንገር ከዚህ በኋላ እግዚአብሔር የሚያዘው አንድ ነገር ብቻ ነው። ፍቅሩ ፍጹም መሆኗን ለማሳየት ኦሪት ዘፍጥረት 22 ላይ አንዲት ትእዛዝ ትቀራለች።
እሷ ብቻ ናት የምትቀረው እንጂ ሌላውን አብርሃም ፈጽሞታል። ለዚህ ነው እግዚአብሔር በሰው አምሳል ወደ ቤቱ የመጣለት። 3 ሰዎችን አየ አብርሃም። ሊቀበላቸውም ሄደ፣ ተቀበላቸውም። ዋይን ጣላችሁ ታጠቡ አለ። ቁራሽ እንጀራ ይምጣላችሁ ጥገቡ፣ ጎናችሁን አሳርፉ አለ። ወደ ቤት ግቡ አለ ይላል። ይህም ብድር ነው ይላሉ አባቶቻችን ሲተረጉሙት። አብርሃም ለልጆቹ እግዚአብሔር በጎ ነገር ያደርግላቸው ዘንድ ለእግዚአብሔር የሰጠው ብድር ነው ይላል። እግዚአብሔር በምድረ በዳ በተራቡ ጊዜ ለአብርሃም ልጆች እንግዲህ አስቡ፣ ያ ማለት ከ430 ዓመት በኋላ ማለት ነው። ከ430 ዓመት በኋላ እግዚአብሔር ለአብርሃም ልጆች አትርፎ ብድር ሲመልስ እንመለከተዋለን። አብርሃም ቁራሽ እንጀራ ለእግዚአብሔር አቀረበ። እግዚአብሔር ደግሞ ዕለት 40 ዓመት ሙሉ ዕለት ሳያቋርጥ ለእስራኤል መናን አወረደላቸው። እስራኤል በምድረ በዳ የበሉት መና እግዚአብሔር አብርሃም በእግዚአብሔር እጅ ያስቀመጠላቸው፣ እግዚአብሔር ከአብርሃም እጅ የተቀበለው እንጀራ ነበረ ይላል አባቶቻችን። ያ ቁራሽ እንጀራ ይምጣላችሁ ነበር ያለው። እግዚአብሔር ግን ዕለት ሳያቋርጥ 40 ዓመት ነበር የመገባቸው። ልብ በሉ፣ እግዚአብሔር አትርፎ ነው የሰጠው። አየው እግዚአብሔር ምን ያህል ታማኝ አምላክ እንደሆነ። አንተ 14 ዓመት አለ፣ እግዚአብሔር ግን 90ውን ብዙ አድርጎ ይመልስልሃል። አንተ የበኩር ልጅህን ትሰጠዋለህ፣ እግዚአብሔር ደግሞ ምድርን በዘርህ ይሞላታል። በዚህ የታመነ ነው እግዚአብሔር። አንተ ጥቂት ነገር ለድሆች ታካፍላለህ፣ እግዚአብሔር ግን በቤታችን በጎተራችን በጓዳችን ያለውን ሁሉ ባርኮ ለእኛ ይሰጠናል ማለት ነው። ለዚህ ነው እግዚአብሔር ቁራሽ እንጀራን ከአብርሃም ተቀበለ። 40 ዓመት ሙሉ ያንን ከአብርሃም እጅ የተቀበለውን ቁራሽ እንጀራ አበርክቶ ለልጆቹ ሲመግብ ኖረ። እሱ ብቻም አይደለም፣ በአዲስ ኪዳን ሲፈታ ደግሞ ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ቆርሶ ሰጣቸው ይላል። ምን ብሎ ሰጣቸው? ማን የሰጣቸው? ኢየሱስ። አብርሃም ለእግዚአብሔር ቆርሶ ሰጠው። እግዚአብሔርም የገዛ ስጋውን ቆርሶ ለአብርሃም ልጆች ሰጣ። ደስ አይልም? በእውነት እግዚአብሔር ክብርና ምስጋና ለእግዚአብሔር ይሁን። ቁራሽ እንጀራን ከአብርሃም የተቀበለው እግዚአብሔር ዛሬ ስጋውን ደሙን እየቆረሰ ለክርስቲያኖች ይሰጣል። ደስ ይበላችሁ ክርስቲያኖች። ውሃ ይምጣላችሁ ታጠቡ ብሎ ነበር እግዚአብሔር አብርሃም። እግዚአብሔር በምድረ በዳ ከአብርሃም የቀረበለትን ውሃ ከአለት ላይ እያፈለቀ ለጊዜው ከአለት ላይ ያፈለቀላቸው ውሃ ነው። ፍጻሜው ግን ሁላችን ታጥበን የጠራንበት ከጌታ ጎን የፈሰሰው ውሃ ነው። ያ ውሃ አብርሃም እግዚአብሔር ሊያጥበው እግሩን አጥቦ ሊያስተናግደው ይዞት የቀረበው ውሃ ነው ይላሉ አባቶቻችን ይህንን ክፍል ሲተረጉሙት ማለት ነው። ስለዚህ እግዚአብሔር ሁላችንንም የሚያድንበትን ውሃ ነው ከአብርሃም የተቀበለው። በኋላም ከጎኑ በፈለቀው በፈሰሰው ውሃ ሁላችንም አጥቦናልና አጥቦ ከኃጢአት ያጠራን እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ዝክልና አብርሃም በሉት በደንብ ካላችሁ ዝክልና አብርሃም ይላል ዋንሳ ማረ ወይኳነ ነው። በእርግጥ በአማርኛውና በእንግሊዝኛው ቅጂ ማር የሚለው የለም፣ ወተትና እርጎ ተብሎ ተተርጉሟል በእንግሊዝኛውም በአማርኛው ቅጂ። ነገር ግን በግዕዙ እንደምንመለከተው ማርና ወተት አመጣላቸው ይላል። ለጊዜው ማርና ወተት የምታፈስ ምድር እግዚአብሔር ስለሰጠው ነው ይህንን የሚናገረው። ፍጻሜው ግን ምን ማለት ነው? ማር የተባለች ኦሪት ናት፣ ወተት የተባለች ደግሞ ወንጌል ናት ይላል። ወንጌልንና ኦሪትን ወይም ለልጆች ሕገ ኦሪትን አስቀድመህ ሕገ ወንጌልን ታስከትልላቸዋለህ ማለቱ ነበር ብለውታል አባቶቻችን። ይህን ብቻ አይደለም፣ አብርሃም ምን አደረገ? ከዚያ በኋላ ጥጃ አምጥቶ አረደላቸው ይላል። ምን አምጥቶ? የሰባውን ይላል። ጥጃ ነው ግን ደግሞ የሰባ ነው። እንዴት ደስ ይላል! ጥጃ እንዴት ሆኖ ሊሰባ ይችላል? ገና ከመጀመሪያው የ1 ዓመት እኮ ነው። ግን የሰባ ነበር ይላል፣ ያማረ ነበር ይላል። እሱን አምጥቶ አቀረበላቸው። ለጊዜው በኦሪት ዘጸአት ምዕራፍ 16 ቁጥር 8 ላይ እንደምንመለከተው እግዚአብሔር
ስጋን ለሰው ልጆች ወይም ለእስራኤል ለአብርሃም ልጆች መግቧቸዋል። አብርሃም ያቀረበለትን ስጋ ለልጆቹ ሲመግባቸው እንደኖረ ያጠይቃል። ፍጻሜው ግን በስጋ ወደዚህ ምድር መጥቶ የገዛ ስጋውን እንበላው ዘንድ እንደሰጠን ያጠይቃል ማለት ነው። እግዚአብሔር አብርሃምን እንዲህ ባለ በረከት ነው የባረከው። አብርሃምን ጸሎቱና ልመናው የነበረው ሰው እንዳያሳጣው እንግዳ እንዳያሳጣው ነው የነበረው። የትምህርታቸውን ርዕስ ታስታውሳላችሁ? ምንድን ነበር? የማን ጸሎት? የአብርሃም ጸሎት ሰው እንዲመጣለት ነው። ልብ በሉ። እግዚአብሔር ደግሞ የሚፈልገው አብርሃምን መባረክ ነው። አብርሃም በጥቂቱ ለመነ፣ በጥቂቱ ጸለየ፣ እግዚአብሔር ግን በብዙ ባረከው። ወገኖች የሚገባ ጸሎት መጸለይ ይገባናል። አብርሃም ሸለፈቱን አስወግዶ ነው የጸለየው። ዘፍጥረት 17 የአብርሃም የመባረክ ምዕራፍ ነው። እዚህ ዘፍጥረት 18 ላይ ባለው እንዳትቀኑ። አብርሃም ዘፍጥረት 17 ላይ ያደረገውን መታዘዝም ልብ በሉና አስተውሉ። ዘፍጥረት 17 ላይ ባይታዘዝ አብርሃም ዘፍጥረት 18 ላይ እግዚአብሔርን ወደ ቤቱ ሊጋብዝ እግዚአብሔርን ወደ ቤቱ ሊመጣ ባልተቻለው ነበር ማለት ነው። ስለዚህ ወገኖች አስቀድሞ እየታዘዝን መጸለይ ይገባናል። የአብርሃም ጸሎት ከመታዘዝ ጋራ የቀረበ ጸሎት ነው። ከምን ጋራ? ጸሎታችን ከትምክህት ጋር እየሆነ እኮ ነው የማይሰማው። ጸሎታችን ከቂምና ከበቀል ጋር እኮ ነው እየሆነ ነው የማያደርገው። ኃጢአት የማያስተሰርየው የካህኑ ጸሎት የካህኑ መስዋዕት ኃጢአት የማያስወግደው ለሕዝቡ ምሕረት የማያመጣው ከቂምና ከበቀል ጋር ስለሚሆን እኮ ነው። በትዕቢት ስለምናቀርበው እኮ ነው ወገኖች። አብርሃም በመታዘዝ ሆኖ ጸሎትን አቀረበ። አብርሃም ሰውን በመውደድ ነው ያቀረበው። ሰውን ከመውደድ ጋር ከፍቅር ጋር ጸሎትን እናቅርብ። አብርሃም በጥቂቱ ነው የጸለየው። እኛም በጥቂቱ እንለምን፣ የሚገባንን እንለምን። ከሚገባን በላይ አቅርቦ ይሰጠናል። እግዚአብሔር አብዝቶ ይሰጠናል። ገንዘብ ብንለምነው ራሱን ይሰጠናል። እግዚአብሔር ሀብት ብንለምነው ራሱ መጥቶ ይባርከናል። የምንሻውን ነገር ሁሉ ይሰጠናል። አብርሃም ልጅ ለመነ። ሚስቱ መካን ነበረችና ሀብቱን የሚወርስ ልጅ ለመነ። ግን እግዚአብሔር ደግሞ ምን አደረገ? የገዛ ልጁን አንድያ ልጁን ለአብርሃም ልጅ እንዲሆነው ሰጠው ማለት ነው። አየው፣ አብርሃም የለመነው ሀብቱን ርስቱን የሚወርስ ልጅ ነበረ። ግን እግዚአብሔር ደግሞ ምን አደረገ? ሀብቱን ርስቱን የሚያወርስ ልጅ ለአብርሃም እግዚአብሔር ሰጠው። ልብ በሉ ክርስቲያኖች፣ የሚወርስ ሳይሆን የሚያወርስ ልጅ እሰጥሃለሁ ብሎ እግዚአብሔር የሚበልጥ ነገር አደረገለት ማለት ነው። ስለዚህ በእውነት ስንጸልይ እንደ አብርሃም በመታዘዝ እንጸልይ። እንደ አብርሃም ሰውን ከመውደድ ጋር እንጸልይ። እንደ አብርሃም በጥቂቱ እንጸልይ። እንደ አብርሃም የሚገባ ጸሎት እንጸልይ። እግዚአብሔር አብልጦ በእሱ ዘንድ ያለውን በእኛ ዘንድ የሌለውን በእሱ ዘንድ የሚታወቀውን በእኛ ዘንድ የማይታወቀውን ነገር ይሰጠናል። የአብርሃምን ጸሎት የሰማ እግዚአብሔር የሁላችንም ጸሎት ይስማ። አብርሃምን የባረከ እግዚአብሔር ዛሬ በፊታችን ሁላችንም በፊቱ ቆመናልና ይባርከን። አብርሃምን በባረከበት ቀን ብፁዕ አባታችንን በስሙ የተጠሩትን ሌላውን አብርሃም በዘመናችን ያሉትን አብርሃም አምጥቶ እየባረከን ስለሆነ ደስ ይበላችሁ። እግዚአብሔርን አመስግኑ።